ቀርበው ከየት ዕቃ እንደምታመጣ ለማወቅ አላህ ይፈርዳል። ሀቡ ችግር ይጠሙባታል። ግን እኔ ስትል ሰምቻት አላውቅም። እውነቱን ለመናገር ምንድን ነው የሚፈመስባት? የትኛው እኔ ደግሞ አጠገቧ ላይ ሆኜ ስላለች ስለሰማኋት ያንን ቃል ደግሞ ባለቤቷ ስለደገመው እውነቱን ነው ብዬ ተናገርኩኝ። የዛን ጊዜ ትክክል ናችሁ፣ ይሄ ለምን ሰይጣን ብለሽ ሰደብሻት፣ ይሄ ጥፋቴ ነው። ግና ያለውን ቃል እኔ ማለቴ ጥፋቴ አይደለም፣ በጆሮ ያለችኝ ነው፣ የሰማሁትን ነው ትክክል ነው ያልኩኝ። እሺ አሁን በቃ አንቺ ስለሆንሽ ጥፋተኛ ሰይጣን ብለሽ ስለሰደብሻት እንደገና ደግሞ በማያገባሽ ስለገባሽ ስለ እኔ ልትከራከሪ አይገባም ነበር ሀሲናት። ምክንያቱም እኔ ሞዴሬተሮቼ አሉ፣ እነሱ ቢዝነስ የላቸውም። ቢዝነስ ያለው ሰው ከሰው ጋር ይነካካ። ቢዝነስ የላቸውም። ማንንም ምንም ቢናገሩ ማንም እነሱ ላይ ምንም አያመጣም። ገብቶሻል? አካውንት ቢዘጋባቸው አዲስ አካውንት ከፍተው ይገባሉ። እኔ ቤት ገዝት ላይ ፎሎ እናደርጋቸዋለን። ምንም ችግር የለውም። ቢዝነስ ያለው ሰው ግን ከማንም ሰው ጋር መነካካት የለበትም። አንቺ ቢዝነስ አለሽ አይደለ? ስራ ትሰሪያለሽ። ስራ ስለምትሰሪ እንደ ማንኛውም ሰው ቢዝነስ ቲክቶክ ላይ እንደማይሰራ ሰው ነፃ ሆነሽ አስተያየት መስጠት አትችይም። አንድ ቃል ነው ያጠፋሽ፣ ሰይጣን የሚለው ቃል፣ ሌላው አስተያየት ነው። ስለዚህ ይቅርታ ጠይቂያትና ረዋንን ችግራችሁ ይፈታ። ረዋንም እንዳትከሻት። ኦልሬዲ ለክስ ዝግጁ ሆነሽ አስተርጉመሽ ጨርሰሽ እንዳለሽ አውቃለሁ፣ ነግረሽኛል። መክሰስ አያስፈልግም። እሷም ጥፋቷን አምናለች። ከዚህ በኋላ በማያገባት ነገር አትገባም። ይቅርታ ጠይቂያት ሀሲናት ረዋንን። እሺ ይሄኛው ስህተት ነው። ትክክል ነሽ። አይ አንድ ነገር ተምሬያለሁ አቡዬ። ግና የሆነ ነገር ስትናገር እየዘለለች የራሷን ብቻ መናገር የለባት። ቅድም እንደዚህ አድርገኝ ሄደች ነው ያለችሽ። ታልፈዋለች። ለምን ይታል ለከች ሚሼ ነው ሴጣን ያልኩት አልሻለ። የወልኳት ግን አለች ስትናገር እኔ አንድም ቀን አቡዬ አንድም ቀን ስህተት እሷ ጎበዝ ሪከርድ ታደርጋለች፣ በዛኛው ስልኳ ትቀርጻለች። አንድም ቀን ነው የምልሽ፣ አንድም ቀን ስሟን አንስቼ ከሆነ አቡዬ እኔ ልዋረድ። ሲጀመር እኔ ከቤቴ ውጭ ከላይቤ ውጭ ሌላ ቤት አልሄድም። ከቤቴ ውጭ ብቻ ነኝ እኔ፣ በቃ ከቤቴ ነኝ። ሁላችንም አስተያየት ሰጥተናል። ለምን እሷ ብቻ ታርጌት ተደረገች? ምክንያቱም እሷ ናታ ቢዝነስ ያላት፣ እሷ ናታ ኢማራት ላይ የምትኖረው። ሌሎቻችሁማ ኢማራት ላይ አትኖሩ። ስለዚህ መከሰስ አይችልም። ዱባይ የምትኖሩ ሞዴሬተሮች ደግሞ ለእኔ ብላ እንደተወቻችሁ ዋትሳፕ ነግራኛለች። ስክሪን ሪካርዱ ልካልኝ። ሞዴሬተሮችን ዱባይ የሚኖሩትን ያልከሰስኳቸው ለአንቺ ብዬ ነው፣ አንቺን ማጣት ስለማልፈልግ ነው፣ አንቺ እንድትቀየሚኝ ስለማልፈልግ ነው ብላለች። እነ ዜድ እነ ፍቅር የሚሉ ምናምን ገስት ላይ የነበራችሁት ለእኔ ብላ እኔ ማረቻችሁ። ኔክስት ታይም እንዳይደግማችሁ እሺ። ሀሲናት አሁን ለተናገርሽው ቃል በቃ እንደዛ ብቻ ሳይሆን ስድቡን አይተሽዋል። በጣም አጸያፊ ስድብ ነው ሲሰድቡኝ የነበረው። ግን ምንም አይነት መልስ አልሰጠሁም። ምንም ዝም ነው ያልኩት። ለምን ረዋን ጊዜ ሁሉን ነገር ያሳየናል። በጣም ብዙ ነገሮች ተቀይረው እዚህ ቲክቶክ ላይ እያየን ነው። በአይናችን እየኖርን እድሜያችን በጨመረ ቁጥር ብዙ ነገር እያየን ነው ቲክቶክ ላይ ገባሽ? እና ጊዜ የዛሬ ዓመት ብዙ ነገሮች ተቀያይረው እናያለን። የዛሬ 2 ዓመት እንደዚህ በየጊዜው ሁሉ ነገር እየተቀየረ እናያለን። ስለዚህ ምንም ችግር የለውም። አሁን ሀሲናት አጥፍታለች። አዎ ጥፋተኛ ናት። ስለ ጥፋቷ ስለሰደበችሽ ሰይጣን የሚለው ቃል ካፏ ስለወጣ እናም ሳሎንና መኝታ ቤት ሳትሆኑ አንቺ ታሜጋ ሆነሽ ሳታቅ በመናገሯ ይሄንን ይቅርታ ትጠይቃለች። ከዚ በቃ ሰላም ሁኑ። አንድ ሀገር ነው የምትኖሩት። ነገ አንዳችሁ አንድ ነገር ብትሆን የሚደርሱት ሀሲናት የሆነ ነገር ብትሆን የምትደርሽላት አንቺ ነሽ። አንቺ የሆነ ነገር ብትሆን የምትደርስልሽ እሷ ናት። ሰው ሁሉ የሚያስፈልጋል። ገባሽ? አንድ ሀገር ላይ ነው የምትኖሩት። ሰው የመኪና አደጋ ይገጥመዋል፣ በሽታ ይገጥመዋል። በገዛ ገንዘቡ ታክሞ መዳን የማይችለው በሽታ ገጥሞት መጥቶ ሚዲያ ላይ ሊለምን ይችላል። ማናችንም ማለት ነው። ነገ ምን እንደሚደርስብን ስለማናቅ ሰው ለሰው እርስ በርስ ባንቀያየም ሰላም ብንሆን ጥሩ ነው። ስለዚህ አንድ ሀገር ነው የምትኖሩት። በቃ የተፈጠረው ተፈጠረ። አሁን ሀሲናት ካፌ ስለወጣው ቃል ረዋንዬ እህቴ ይቅርታ ጠይቃለሁ ብለሽ ይቅርታ ጠይቂያትና ረዋንም ይቅርታሽን ተቀብላ ሰላም ይሆናል ማለት ነው። ግን ሀቡዬ አንድ ሰው ማለት ካጠፋው ይቅርታ፣ አንድ ሰው የማይመቸው ሰው ካለ ከመሰዳደብ ይልቅ ያንን ሰው ለመራቅ ብሎክ ማድረግ መብት የለሽም? ትክክለኛ መፍትሄ በጣም ከመሰዳደብ አለቻሉ እንዲህ ከመባባል
ታደርጊያለሽ፣ ሰላምሽን ታገኛለሽ። በቃ ከዛ ሰው ጋር አትገናኝም። እኔ እንደዛ ነው መፍትሄ ብዬ እንትን እምለው እና እዚህ ጋር መብቴ ነው። እሷን ማድረግ ትችላለች። ማንኛውም ሰው እኔን ማየት ያልፈለገ ሰው እኔን የሚጠላኝ ሰው ብሎክ የማድረግ መብቱ ነው። ለምን ስልኩ ነው፣ ዋይፋይ ነው፣ የራሱ ነው ስልኩ፣ መብቱ ነው ብሎክ የማድረግ። ስለዚህ ብሎክ ተደርጊያለሁ ብሎ ምክንያት ሊሆን አይችልም። ማንኛውም ሰው የሚጠላውን ሰው ማድረግ መብት አለው። ብሎክ እኮ በብሎኩ ማግስት ደግሞ ወጥተሽ መሳደብ ትችይ ነበረ። ይሄ ነገር ሲፈጠር ጠብቀሽ በዚህ ነገር አስታከሽ ስለተናገርሽ ነው ረዋን በጣም የተናደደችው። ገባሽ? ራስሽን ችለሽ በራስሽ ጉዳይ የኔ ጉዳይ ሳይፈጠር ቤት ችለሽ በራስሽ ጉዳይ ቢሆን ይሻል ነበረ። በዚህ ጉዳይ ብሎክ ያደረኩሽ የስንት ዘመን አሁን ጠብቀሽ በዚህ ጉዳይ መናገርሽ ነው ያለችው። እና ስለዚህ ረዋን ትክክል ናት። ሁስኒ አያጥፍተሻል። እና ደግሞ 21 ሞዴሬተሪ ፋኖ ይችላል ምናምን ባሉ አፉን ሲከፍት ማን ከሰሰው ብላችኋል። እኔ ማንም ሰው ሰድቦኝ ከስሻ አላውቅም። እኔ በነፃነት አምናለሁ። ማንም ሰው ማንንም ሰው ሰድቦኝ ከስሽ ኢማራትም እየኖርኩኝ ማንም ሰው ሰድቦኝ ከስሽ አላውቅም። እኔ እንዲህ ሰውን በክስ ምናምን አላስፈራራም። ነፃነት አንድ የቲክቶክ ላይ እስከመጣው ድረስ ማንም የፈለገውን አስተያየት እንዲሰጥብኝ ነፃነት ሰጥቻለሁ። ኦኬ። አሁን ደግሞ ማድረግ ጀምሬያለሁ፣ ምላሽ መስጠት። እኔም ምላስ አለኝ፣ ምላስ ላለው እኔም ምላስ አለኝ። አፉን ለከፈተ እኔም አፌን እከፍትበታለሁ። አለቀ እንጂ ህግ ደግሞ መጠቀም ለፈለገ ሰው ደግሞ ህግ መጠቀም ይችላል። ስለዚህ ረዋን መብቷ ነው። ሰደበቻት፣ ከሳታለሁ አለች። ሰው እንዳትከሳት ደግሞ እኛ እናስታርቃቸዋለን። ችግር የለም። አለቀ። ስለዚህ ሀሲናታውን ረዋንን ይቅርታ ጠይቂያት። እሺ አቡዬ ይቅርታ ጠይቃታለሁ። አንድ ጊዜ ክሊር ላርግና ለምን ቦለሽ ሳይሆን የቦለኳት አሽሙር ስትናገር ነው ላልሽው ነው። ያን ለዛ ነው መልስ የሰጠሁሽ እንጂ መብትሽ ነው አለምን መቦለክ ብቻሽን መቅረት። ግን ያልሽው ምክንያትሽ ትክክል ስላልሆነ ነው። የቦለኳት አሽሙር ስትናገር ስላልሽ ነው። ያ የአንቺ የፈጠርሽው ድራማ እንጂ በጭራሽ አሽሙር ተናግሬ ሳይሆን ከአንቺ ጋር እያለሁኝ 2 ሳምንት 1 ሳምንት ሙሉ ስላልሰራሁ የመጀመሪያ ቪዲዮ ስከፍት ነው ስላየሽ ነው ራሴን እንድቋቋም የዛን ጊዜ ቦለክሽ። ይሄ እውነታውን ህሊናሽ ያውቀዋል። ግን ሰይጣን ብዬ በሰደብኩሽ አቡዬ ትክክል ነሽ። ለቀጣይም ትምህርት ይሆነኛል። እኔ የቢዝነስ ሰው ነኝ። እንደዚህ አይነት ውስጥ ጣልቃ አልገባም። አንቺ አሽሙርም ቢለሽ ትከሻለሽ አውቃለሁ። ግን ለቀጣይ እኔ ትምህርት ይሆነኛል። ትክክል ናት አቡዬ የቢዝነስ ሰው ነኝ። ነገ ትልቅ ደረጃ መድረስ ሰው ነኝ። አልገባም። ሰይጣን ነኝ ላልኩሽ ይቅርታ። ሌላውን ግና ትክክል ስላልኩኝ ሰይጣን ብዬ ግን ለሰደብኩሽ ይቅርታ። እና በማያገባኝም ስለገባው አይመለከትሽም። የኔ ጉዳይ አይደል ማለት በእናትና ልጅ መሀል መግባት አልችልም። ለምን በማያገባኝ ስለገባው ብዙ ነገር አስተሳሰረን ነገር አለ። እኔና እሷ መቼም አንለያይም። መቼም ሳያምርሽ ይቀራል። መቼም ማስረግጬ የምነግርሽ ሌሎቻችሁን ከስር ማለት ነው። በእኔና በሀቢባ መቼም ነው የማይሳካላችሁ። መቼም ነው የማላደርገው። አሁን የሀቡን ውለታ ምክድ መስሏችሁ ውለታ ቢስ ምናምን አድርጋችሁ ሌላ ፋይል ለመክፈት የምታስቡ ልጆች መቼም አይሳካላችሁም። እኔና ሀቢባ አንጣላም፣ አንለያይም። ለምን የክፉ ቀኔ ናት፣ የጨለማ ጊዜ ናት። እምባይን ያበሰችልኝ ልጅ ናት፣ ከአላህ በታች ከኢትዮጵያ ሕዝብ ጋር ሆና። ስለዚህ እባካችሁ ማለት ሌላም ሰው ሊኖር ስለሚችል አንቺም ሆንሽ ሌላ ሰው አትግቡ፣ በእኔና በሀቢባ በኩል አትግቡ። በቃ እኔ ካጠፋው ትስደበኝ፣ እሷ እናቴ ሀቡ ትስደበኝ፣ እኔ ያጠፋሁት ነገር ካለ። ለምን የእናቴ ልጅ እህቴ ሌላ አንድ እህት ናት ያለች፣ እሷ ያልዋለችልኝ ውለታ ነው ሀቢባ የዋለችልኝ። ስለዚህ እባካችሁ ሰላሜን ስጡኝ። ማለት የሆነ ኮሽ ባለ ሰዓት ይቺ ውለታ ቢስ፣ ይቺ በልቶካጅ፣ ይቺ እንትን ኖ በልቶካጅ አይደለሁም፣ መሆንም አልችልም። ማን ያውቀኝ ነበር? ማን ነበር የሚያውቀኝ? እኔ ሙሉ ውስጥ ከአረብ ጋር ነበር የምሰራው። ማንም አያውቀኝ ነበረ። እምባይን ያበሰው ማን ነው? ድምፅ የሆነኝ ማን ነው? ሰው እንዴት ምን አይነት ህሊና ቢኖረኝ ነው እኔ አንቺን ምን አይነት ህሊና ማለት ምን አይነት ሰው በሆን ነው እኔ አንቺን አሳልፌ ወይም ደግሞ አላህ ያክብራት። በጣም ነው የምታከብረኝ። ባሏ ሰደበኝ ብዬ ምን እሷን አልተቀየምኳትም። እኔም ሰደብኩት፣ ሀቢባም ሰደበችው ብላ እኔን አልተቀየመችኝም። በእኔና በባሏ መሀል ራሱ አልገባችም። ስለዚህ እኔ ረዋን ሁሌም እወድሻለሁ፣ እንደ ልጄ ነው ማይሽ። አውቃለሁ አንቺም እንደ እናትሽ እንደምታይኝ። እኔን አክብረሽም ደግሞ ሞዴሬተሮቼን ስላልከሰስሻቸው ኢማራት ያሉ ሞዴሬተሮቼን ልከሽልኝ እንደዛ ሲረግጡሽ ሀቢባ ለአንቺ ብዬ ነው ያልከሰስኳቸው እንጂ
እያንዳንዳቸውን ኢማራት ላይ የሚኖሩትን መክሰስ እችላለሁ፣ ግን አንቺ እንዳይከፋሽ ብዬ ነው ምን ያህል እንደምትወጃቸው ስለምታውቂ ብላ ነው ዋትሳፕ ላይ ሪከርዶቹን የላከችልኝ። ይህን ያህል ስለሚወዱሽ በቃ ስለተሰማቸው ነው የተናገሩት። ግን አባት ጋር እናት ጋር ሁላ ሄደዋል። እኔ ግን ኢትስ ኦኬ ችግር የለውም። አንድ ቀን ሊረዱኝ ይችላሉ። አንድ ቀን መቼስ ጊዜ መልስ ይሰጣል። ይረዱሻል፣ ይገባቸዋል እና አንድ ቀን ይገባቸዋል። ስለዚህ አሁን ሀሲናትዬ ይቅርታ ረዋን በማያገባኝ ስለገባው ስለተናገርኩሽ ይቅርታ አድርጊልኝ እህቴ ቢያት እና ታረቁ። እዚሁ አንድ ብሎክ ተደራረጉ፣ እዚሁ ታረቁ። ህይወት አጭር ናት እኮ። ነገ እኮ ልንሞት እንችላለን። የሆነ አደጋ ሊገጥመን ይችላል፣ አይታወቅም። ተዉ፣ ተስማምተን እንኑ። ሀቡዬ እሺ፣ መስማማት ነው የሚሻለን። እኔ ረዋን በማገበኝ ስለገባው ሰይጣን ብዬ ስለሰደኩሽ በጣም ይቅርታ። ግን ብሎክ አንነሳሳም ሀቡዬ። የሰው ልጅ ብሎክ ተደራረገ ማለት ምቀኝነት ወይም ይሄ እንትን ኖረው ሳይሆን አልፈልግም። እኔ ማንም እሺ ብሎኩን አታነሳሱት፣ ይቅርታ ብቻ ተባባሉ። በቃ አልፈልግም ብሎክ እንድታነሳ ብሎ እንዳረግሽኝ ቀሪ ይቅርታ ቢያት በትክክል በትህትና እንዳጠፋውኝ በማገበኝ ስለገባው በሰዓቱ አጥፍቻለሁኝ። እኔም ስሜታዊ ይቅርታ አድርጊልኝ እና በጣም ይቅርታ። ሰላም ሁኚ። አላህ በሰላም ይገላግልሽ። አደራ ብሎኩን ግን እንዳታነሽ። ረዋን እንደ ይኸው ይቅርታ ጠይቃለች። ሰምተሻል ይቅርታዋን አይደል? አንቺም ይቅርታውን መቀበልሽን ንገሪያት። እኔ አቡዬ እኔ አንቺ ባልሽ እሄዳለሁ። ይኸው አምና እኮ ስህተቷን በማያገባኝ ስለገባው ካፌ ክፉ ቃል ስለወጣ ይቅርታ አድርጊልኝ ብላ እንደውም መልካም ምኞቷን በሰላም አላህ ይገላግልሽ ብላ መልካም ምኞቷንም ተመኝታልሻል። ስለዚህ አንቺም እርጉዝ ነሽ፣ ቂም አትያዢ። በቃ አፉ ብዬሻለሁ ላላ ብዬ ቢያት ፈይቶልላ በቃ አፉ ብለሻታል። ግን ፊትሽ አልተፈታም። ከልብሽ አይመስልም። ከልብሽ አፉ አፈይቱልላ አላህ መቼስ አፈይቱልላ አይደለም የሚባለው። አፉ ብያለሁ፣ ይቅር ብያለሁ። አሁን ሰላም ናችሁ አይደል? ማንንም በአሽሙር እንዳይነካ፣ ማንም ምንም እንዳይል አደራችሁ። ዝም ብላችሁ ስራችሁን ስሩ።